አይዞ አሁን ቡና ይድስ ይጠጡ ይሆናል ለጥያት መቸሽም እንዴ ይሄንም ቢሆን ዝም ብሎ ያገላፍጠው እና መቼም አንዲው ተመችቶኝ ነበር ኋላ ግን እንዲው ይሆነ እንዴት ልበለው እንዴት ልበለው እንዲሆነ ነገር መጥቶ ፊት ላይ ማለት እንዲው እስቲ ፍጣን ነው ልብዬ እንዲው ዝም ብዬ ማየት ከዛም እንዲህ አለኝ እንዲው ቋሽ ቆይ ላስተኝ እንዲህ አይ እንዲው አይኑ አይው እንዲው አመጣ ታያንዲው አይ ኋላን እንዲው ነገር ሲፈልገኝ እንዲው አለና ኤሎ ይለኝ ጊዜ እንዲው ሶሲን ብዬ እንዲው ሸፍኝ ቁጭ አልኩ ነይና ሳይሽ እና ወደዛ አይደለም እናቴ ተናግር ያለው አልሰማውም እንዳይሉ ጋሽዬ የተናግር ያለው ኦሃ ይኸውልሽ ያ ደግሞ መቀየር ትችላለሽ እሺ በዚህ ተማሪዎች እንዲሁ ጋሽዬ ይሄ ተውት ነው እንዲሁ አማሽ እንዴ እንዲሁ ደህና ነኝ እንዲሁ ደህና ነኝ እንዲሁ ታላስቸገርኩ ማማሻ እንዲሁ ጋሽዬ ድፍረት ታልሆነብኝ የጧቷን ቁጥር እንዲሁ ጠንቁራት ብዬ ነበር ረሳሁት ደኩኝ ነገር ትሮትልስቶ አያስተውሰው ባትኛ ለካ ሃሎ ጫንዬ አስከረኝ እኮ እንዴው ምን ነሽ አሉ እንዴ አራሉ እንጃንቺ ሃሎ ወይዬ ብርዬ አስጨነቅሽን እኮ እንዴው ምን ነው ጠፋሽ ደህና ነኝ እናቴ ደህና ነኝ አዲስ አበባ እኮ ነው ያለው እንዳታስቡ እናቴ እንዴት ናችሁ እናንተ አብብኝስ ደህና ነን ያው ትንሽ ችግር ተፈጥሮ ነበር አሁን ደህና ናችሁ ለሞኑ እንደው ምን እንደሚባል ቦታ ላይ ያለሽው እንዴው ስልክ ቁጥርም የለሽ ለስመጡ እንዴ ምን ይታወቃል ስትናፍቂ ወይም ደግሞ እቃስ ቢሆን በሰው ብንልክልሽ ብለን እኮ ነው አዲስ አበባ ግን እንዴው ከምን ያለሽ ጋሽዬ አዲስ አበባ ከምን ያለው ኮልፌ ስልክ ቁጥሩስ 09 ጣፋችሁ አዎ እንዴው ስንመጣ ቤቱ ሆነ ያምልክት የለውም የቤቱ ነኛ ልክት ጠሮ መስጊድ ፊትለፊት እኮ ነው እናቴ ቀለም ያለው ቤት እኮ ነው እንዳገርሽ ቆንጆ መስሎሽ ወረኛ ልብ ታለሽ ቀለም ያለው ቆርቆሮ ቤት ለአባትሽ አትሰሪም ኖሮ አላሳ ለምን ወጣ በአልሚናን ተሰናብቻት አልምዬ እናቴ ለሩ ደውሉሽ እኔም እደውላለሁ በይ እንደውላለን እናቴ ኮብሽ በይ ሰላም ወይ እሺ እናቴ እሺማ እሺ ኖጋሽ ጋሽዬ ደክሞት ነው አይደል ትንሽ ይረፍ መሰለኝ ቆይማ እንዲሆን ይመራል እናቴ ቆይ እናቴ ማማሻ እንዲሁ በጣሪቁ ምንም እንዳይል ሰሞኑንም እኮ እንዲሁ ተዘንግቶኝ ነው እንጂ
ጋሽዬ እንደርሶ ለታማ